ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ለውጥ አለ ከተባለም አገሪቷ ውስጥ እየታየ ያለው ቀውስ እየባሰም እየከፋም እየሄደ ይገኛል ገሚሱም ከቤቱም ከቄው ይፈናቀላል ሌላው ደግሞ ታሪክ እንደሌለው በትረክት እየተሰራ ታሪክ እንዳለው ይነገራል የሰሞንኛው ለውጥ ጋል ሄደት ገጭገጭ እያለም እየሄደም ይገኛል አሁን ሰዓት አንድ አመት የሞላው የኢትዮጵያ ፖለቲካ ለውጥ የሰዎች ቦታ መቀያየር በስተቀር ለውጡ እጅግም ባዶ ነው ይላሉ እውነት ለውጥ አለንም ኦሮሞና ኦሮሚያ ምን ላይ ይገኛሉ ለውጡን ከተጋረጠበት አደጋም ለመታደግ በሐቅ ለህዝባችን መብት ለመከራከር ለመቆም አብራችሁ የምትሰሩ የኦሮሞ ድርጅቶች ጥሪ አድርገናል የሚለው ኦብኮም እውነት አደጋው ምን ይሆን ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ እንደምከረማችሁ ዛሬ እንግዳ ጋብዣለሁ እንግዳዬ አቶ ኦልባና ሌሊሳ ይሆናሉ ከዜማው በኋላ እንግዳዬን ይቀርባሉ መልካም ቆይታም ዜማው አየር ላይ ያለ ደርበስ ገራ ቀምና ከንፎስ ቆባ ቀምና ሱቱ መጀነ ዱበነ ማለማኖ
ተወዳጁን ድምጻዊ ሽመልስ አባቡን ስለዜማው ከልብ እናመሰግናለን። የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ነጋሶ ጊዳዳም ባደረባቸው ህመም ከዚህ ዓለም በሞት ተለይተዋል። ለቤተሰቦቻቸውና እንዲሁም ለአድናቂዎቻቸው መጽናናትን እንመኛለን። አቶ ወልባና ሌሊሳ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጭ ስም ከልብ አመሰግናለሁ። እኔም ይህን ድል ስለሰጣችኝ በአድማጮችና በሰፊው ኢትዮጵያውያን ስም አመሰግናለሁ። መልካም አመሰግናለሁኝ። ከታሰሩ በኋላ አልተገናኘንም። ከተፈቱ በኋላ አዲስ አበባ በመጣውበት ሰዓት ተገናኝተናል። በጣም ደስ ብሎኛል። ከረጅም ዓመት በኋላ ነው ያገኘሁት። እንግዲህ መልካም ቆይታ እላለሁኝ። አቶ ወልባና ሌሊሳ ወደ እንደው ለመንደርደር ያህል በመጀመሪያ ላንሳ መፈልገው በአሁኑ ወቅት በኢትዮጵያ ውስጥ የሚታየው የፖለቲካ ትኩሳት እንደው ከምን ደርሷል? ወዴት እየሄደ ነው? አንዳንድ ጊዜ ሞቅ ጋል እያለ ደግሞ አንዳንድ ጊዜ ደግሞ የሚከስም ነገር የሚታይበት ነው። ህዝቦች እርስ በራሳቸው መተማመን ባጡበት በዚህ ሰዓት የሀገሪቷ ወደ ረመጥ እሳት ላይ እንደቆመች ወይ ረመጥ እሳት ላይ እንደቆመች የሚገለጽ ነገር አለና ኢትዮጵያ ወዴት እየሄደች ነው? ምን ላይ ያለችው? አሁን ያለውን ሂደት ከማየታችን በፊት ወደ ኋላ ይሄንን የሚያዩ ሰዎች አሁን ካለው እንቅስቃሴ ላይ ስጋትና ፍርሃት ያላቸው ሰዎች ኖርማሊ የሚያሰጋ ነገር አለ። አዎ የሚያሰጋ ነገሮች አሉ። በጣም ደግሞ ተስፋ የሚሰጥ ለውጡም ትግሉም በትክክል መሄዱን የሚያረጋግጡ ነገሮች አሉ። አሁን ያለውን ነገር አይተን ከመስጋታችን በፊት ከምን ተነስተን ነው ወደዚህ የመጣን ያለን ማለትም አንዳንድ ጊዜ ያስፈልጋል። በጣም የከፋ ነገር ኢፍትሐዊነት የነገሰበት አምባገነንነት የሰፈነበትን ለብዙ ዘመናት የነበረውን ጭቆና የማፍረስ ስራ ነው የነበረው ትግል። ያንን ነገር ስታፈርሰው ከዛ ከተለመደበት ስርዓት ወጥተ ወደ ዲሞክራሲ ወደ እኩልነት ወዳለበት ስርዓት ለመምጣት በሚታደርገው በለው ትግል ውስጥ ትልቅ መንገራገጦች ይኖራሉ። የሚነቀለው የሚፈርሰው የሚተከለው ራሱ ብዙ ህመሞችን አላስፈላጊ ነገሮችን ስለሚያሳይ የሚታዩ የሚያስፈሩ የሚመስሉ የሚያስደነግጡ የሚያሰሩ ነገሮች ይታያሉ። ግን ደግሞ ከስጋት ይልቅ ተስፋ ነው በብዛት የሚታየው። እኛ ትግሎች ለረጅም ጊዜ የነበርን ሰዎች አልፈን ከመጣነው መንገድ ይልቅ እያንዳንዱን ካለፍንባቸው መንገዶች ይልቅ አሁን ያለንበት መንገድ የተሻለ ነው። ግን ደግሞ ዋጋ ተከፈልን አንጻር ከምንፈልገው አንጻር አሁን ያለንበት ሁኔታ መልካም ነው የሚለውን ነገር የለኝም። ብዙ መልካም ነገሮች አሉት። ብዙ ደግሞ መምጣት መሆን የነበረባቸው ያልሆኑ መሆን ያልነበረባቸውም ደግሞ እየሆኑ ያሉ ነገሮች አሉ። ከመጣልበት ግን አሁን ያለን ነገር ትግሉ ለውጡ ወደፊት እየሄደ ነው እንጂ መሄድ በነበረበት መጠን እየሄደ አይደለም እንጂ ሂደቱን አላቆመም። ግን ፍጥነቱን ቀንሰዋል። አቅጣጫውን ግን እንደተባለ አልለወጠም። ሊለውጥም አይችልም። ለውጡን ያመጣ አካል የሚያስለውጥ አይደለም። ስለዚህ እንትኑ ሂደቱ አለ። መንገራገጦች አሉ፣ ስጋቶች አሉ፣ ዋጋ መክፈሎች አሉ። ግን ደግሞ የተሻለ ተስፋ ነው የሚማየው። እንደው እዚህ ላይ አቶ ወልባና አሁን እርሶም ተስፋ አለው ይላሉ። በህዝቦች መካከል ግን እርስ በራስ የመጠላላትና የመፈራራት ሰፍኗል። ህግ አልበኝነት ሰፍኗል። በተለይ በርካታ የኦሮሞ ወጣቶች ደማቸውን አፍሰው ህይወታቸውን ገብረው ይሄንን ያመጡትን ነጻነት ዋጋ የማሳጣት ሁኔታ ነገር ይታያል። የፖለቲካ ድርጅቶችስ መካከልም የመገፋፋት ነገር ይታያል። አሁን በአሁን ሰዓት ለውጥ አለው ተስፋ አለው የሚሉበት አገር ላይ ወይም የፖለቲካ ሁኔታ ላይ የኦሮሞ ልጆች በአደባባይ በድንጋይ የሚደበደቡበት ሀገር ውስጥ እያለን ለውጡስ እውነት እንደው ለውጥ ነው ማለትስ ይቻላል? ተስፋስ አለው ያሰኞት እውነት ይሄንን ነገር እንዴት ማየት አቃቶት ይሆን? እኔ
የሚጥቃን አንተውን የሚተረሳቸው ነገሮች አሉ ግን እንደምንለው ደግሞ መጀመሪያ እናጣቸዋለን አሁን ለምሳሌ ብዙ ሰዎች የሚያዩት ነገር አለ ፖለቲከኛ ሲባል አሁን በኢትዮጵያ ምድር አራት ብሎ ላይ ከፍለ ማየት ይችላል አንደኛ የነበረው ስርዓት እንዲቀጥል የተመቸው ስርዓቱ ሲንቀሳቀስ የማይወድ ይሄ ሁሉ ጊዜ በተቻለ መጠን ወይ ስርዓቱን ማስጠበቅ ይፈልጋል ካልሆነ ደግሞ መበጥበጥ ተስፋ ማስቆረጥ ራሱን መከላከል ይፈልጋል ይሄ እስከዛሬ ድረስ ሲያደርጉ ሲታገሉ ነበር በእኛ መቃብር ላይ ሲሉ የነበረ ያሰሩ ሰዎች እንዲፈቱ ተደርጓል እነሱ ያወጡት አባል ሂደት እንዲሻሩ ተደርጓል ሀገር እንዲሰደዱ ያደረጓቸው ፖለቲካዎች ያቀበሉት ለፖለቲካ ምህዳሩ እንዲሰፋ ተደርጓል እነሱ በህዝብ ላይ በእኛ መቃብር ላይ እዚህ አይሻሻልም ያሉ ብዙ ኢፍትሐዊ የሆነ ህጎችና ስርዓታቸው እንዲቀለበስ አላማቸውን ሀሳባቸውን እንዲለውጡ አድርገናል ይሄ እነዚህ አካላቶች ለምን ይሄ ነገር ተወሰደብን ብሎ መንፈራገጣቸው በተላላኪዎቻቸው ያለውን የሌለውን ነገር ማድረጋቸው አሁን ይቀጥላል እስከ መቃብር ድረስ የሞተ ከብት ሲታረድ ህይወቱ ሲወጣ ድረስ መፈራገጡ አለ ያንን ስለምናገር ስለምንሄደው ጥቅሙን ወደ ኋላ አይመልስም ይሄኛው ቡድን ሁለተኛው ሁለት ቡድኖች አሉ የኑሮ ስርዓት ወር በራሳቸው መንገድ ኢትዮጵያን እነሱ እንደሚፈልጉት መገንባት የሚፈልጉና ህዝቦች በሚፈልጉት መንገድ ሳይሆን በራሳቸው መንገድ ኢትዮጵያን መገንባት የሚፈልጉ ሁለት ያልታረቁ እስካሁንም ድረስ ወደ መታረቅ ያልመጡ የፖለቲካ ጫፎች አሉ የብሔሮች የህዝቦች እኩልነትና መብት መከበር አለበት ብለው የህዝባቸውን መብትና ጥቅም ለማስከበር የታገሉ አካላትና የራሳቸውን ስርዓት የማስቀጠል ፍላጎት የነበራቸው ግን ደግሞ ከኢህአዴግ ጋር ቅራኔ ስለነበራቸው ብቻ ከህዝብ ልጆች ጋር ጎን ታግለው የቆሙ አካላቶች እነሱ መካከል አሁንም የጋራ የሆነ አጀንዳ አልተቀረጸም ሁለቱ ደግሞ ጽንፍና ጽንፍ ሆነ መሳሳባቸው አለ በእርግጥ አለ ግን ይሄ ደግሞ የህዝብን ዋጋ ከፍሎ ይህንን ስርዓት የለወጠውን ኃይል ስርዓቱን ለውጡን ከማስቀጠል ወደ ኋላ ይከለክላል ብለን አናምንም ሶስተኛና ብዙ ሰዎች የሚያወሩት በኦሮምኛ ምን ይባላል መሰለህ ደቦን ገብሲን ቀምኔ ደቦን ይባላል ይሄ ማለት ምንድነው አንድ ሰው ስራ እንዲሰራለት ድግስ ደግሶ ደቦ ይለምንና ደቦ ስራው ብሎ ሲገባ ማታ ስፋሪ ለመግባትና ስራሪ ለመጠጣት ተፈጽሞ ይመጣሉ እነዛ ሰዎችን ይገቡና ቦታቸው ይሰጣቸዋል ይሄ ከደቦ ገብሲ ነው ይባላል ይሄ በቴሮን ተቃዋሚን እንዲቃወም ያዘጋጃቸው ፖለቲከኞች ትላንት ህዝቡ ትግሉን ሲታገል ዋጋ ሲከፍል ትግሉን ጥሎ የሸሹ ሰዎች ወይም ደግሞ የተቀበሉትን አደራ የሸጡ ሰዎች ዛሬ ምህዳሩ ሲገባ ሁኔታው ሲመቻች ፓርቲንን ታጋዮችንን ብለው መጥተው አደባባይ ወጥተው መጨፈር ሲጀምሩ እውነተኛ ታጋዮችን የመግባት ስሜት አለ እነዚህም እስከ ጊዜ ድረስ አይቀጥሉም ትግሉ ራሱ ይተፋቸዋል ስለዚህ የሚባለው ነገር መንደራገጡ አለ ግን ልክ እንደመጣው ይቀጥላል መጨረሻው ይሳካል የሚለው ያለኝ እኔ እስካሁን ድረስ ያለኝ እንደ ኢፍትሐዊ ስርዓት የመሰረተው አካል በራሱ ጊዜ የራሱን ሞት ይመጣል ትግል እንኳን ባይኖ ጨቋኞች በምድር ላይ ጨርቆንን ጨምሮ ኢፍትሐዊ ስርዓት የሚከተሉ ባቢሎናውያን ድረስ ፈርሰዋል እነሱን ትግልን ሳያስፈልጋቸው በራሳቸው ይፈታል የተሳሳተ እውነትን የህዝብን መብት የማያስከብር የፖለቲካ ፕሮግራም የተከተለ የራሱን ፍላጎት ብቻ የሚያይደግመው በራሱ ዛቢያ ላይ ይሽከረከራል እንጂ ወደፊት አይሄድም ለህዛቸው ለጥቅማቸው የተሰማሩ ሰዎች ደግሞ ወይም
አቅማቸውን ሲያጡ ነው አቅማቸው ተስፋ ሲቆርጥ ይቆማሉ። የህዝብ ልጆች ግን እስከ መጨረሻው ትግሉን ይቀጥላል። ይሄ መንገራቀቱ ብዙም ተስፋ የሚያስቆርጥ አይደለም ነው ለኔ። መልካም እንደው ከዚሁ ሳንወጣ አቶ ወልባና እንግዲህ ለውጡን ይሄን ያህል ከገለጹ ለውጡን እየመሩ ያሉት አመራሮች አንድ አመት ሞልቷቸዋል። እንደው እናንተም መግለጫችሁ ላይ ወደ በኋላ እንመጣበታለን ያነሱት ነገር አለ። እውነት በተጨባጭ የሰራው ይህ የለውጡን የሚመራው አካል በምድር ላይ ከሚዲያ ፕሮፓጋንዳ የዘለለ በምድር ላይ የሰሩት ነገር አለ? የሰሩ ነገሮች አሉ። ለምሳሌ ለመብታቸው ስለታገሉ እውነትን ብቻ ከስርዓቱ ጋር ወንጀል ላለመስራት የወሰኑ አካላቶችን ተሰጥቶ ያሰሩትን ሰዎች ያለምንም ማንገላገር ከእስር አስፈትቷቸዋል። በህዝብ ላይ የተጫነ አፋኝ የሆኑ ስርዓቶችን የምርጫ ህግን በል የሽብርተኝነት ህግን በል ብዙ ህጎችን ለማሻሻል ወደ እንትን ገብቷል። ሶስተኛ በተለያየ ስም ተሰጥቷቸው ተፈርጆ ከሀገር የወጡትን ወደ ሀገር እንዳይገቡ የተከለከሉ ዜጎችን አክቲቪስቶችን ፖለቲካ ፓርቲዎችን ወደ ሀገራቸው እንዲገቡ አድርገዋል። ይሄ ብቻ አይደለም። ከዚህ በፊት ባልነበረ ሁኔታ ጠቅላይ ሚኒስትሩ ከእያንዳንዱ የፖለቲካ ፓርቲ ጋር ለመደራደር ቁጭ ብሏል። እነዚህ ነገሮች በጣም መልካም ነገሮች ናቸው። ይነስም ይባል አንዳንድ የህዝብ ልጆችን ለሀገራቸው እንዲሰሩ ኃላፊነትን እስከ መስጠት ድረስ ደርሰዋል። እነዚህ ነገሮች ህዝብ ግን እስከ መጨረሻው ድረስ ሄዷል ወይ? አልሄደም። ለምሳሌ አብዛኛው ከድሬ ለወጡ እንኳን ወደ ዞን፣ ወደ ወረዳ፣ ወደ ቀበሌ፣ ወደ ዞን እንኳን እንዳይወርድ እጅና ጓንት እጃቸውን ተጠላልፈው ወደ ላይ እየገፉት ነው። ለውጡ እስከታች ድረስ አልሄደም። ከፓርቲዎች ጋር መነጋገር እስከታች ድረስ አልሄደም። እንዳለ ያው ለምሳሌ እኛ ድሮ የአዲስ አበባውን ጽሕፈት ቤት እንኳን የተወሰደብን ፓርቲ ዛሬ ኦሮሚያ ውስጥ አቂማችን ተፈቀደ። ይህን ሁሉም ቦታ ማለት አይደለም። ለምሳሌ እንዲ ላይ ጽሕፈት ቤታችን ተዘርፏል። አመራሮቻችን፣ አባሎቻችን ከአካባቢው ተባረዋል። ግን ደግሞ ብዙ ቦታ ላይ እኛ አቂማችን እስከቻለበት በየቦታው ቢሮ ከፍተን ህዝብ ሰብስበን እንድናናገር እየተደረገ ነው። ለውጦች አሉ። አዎ አሉ። ግን ደግሞ አመርቂ ናቸው አይደሉም። መልካም አቶ ወልባና እንግዲህ ወደ ኦሮሚያ እንሂድ። እንግዲህ የኦሮሞ ህዝብ ላለፉት 3 አመታት አንግቦት ሲታገል የነበረው ለፍቲ ለፌን ኬኛ አባቢያን ኦሮሞዳም አንኡር ፍንፍኔን ኬኛ የሚል መሰረታዊ የሆኑ ጥያቄዎች አንግቦ አጥንቱን ሰብሮ ደሙን አፍሶ ህይወቱን የገበረበት ነጻነት ያመጣው የቄሮ ትግል የኦሮሞ ህዝብ የሀገር ባለቤትነትን ለማረጋገጥ ከሆነ የኢትዮጵያው ጠቅላይ ሚኒስትር አምቦ ላይ ሄደው ኦሮሞ ነጻ ወጥቷል ብለዋል። እውነት ኦሮሞ ነጻ ወጥቷል? እንግዲህ አሁን ነጻ መውጣትና የሀገር ባለቤት መሆን ምንድን ነው መስፈርቱ ነው? እንደ ባለቤቱ ነው የሚታየው። እሺ እኔ ከምገባን ድረስ እስካሁን ድረስ ቤተመንግስት ሲገቡ የነበሩ ሰዎች ኦሮሞች ናቸው። ኦሮሞነታቸው እንደግቦ ነው ቤተመንግስት የገቡት እንጂ ኃይለ ሥላሴን እንደ ታሪክ እንደሚነግረን ኦሮሞ ነው። ኃይለ ሥላሴ አይደለም። ምኒልክንም ቤተመንግስት ያስገቡት በቤተመንግስት ያኖሩት እና አበበ ጊዜን ጨምሮ ኦሮሞች ናቸው። ኢትዮጵያ ያደረጓት ኢትዮጵያን የጠበቋት አፍሪካን ነጻ ካወጡት ተዋጊዎች ውስጥ እኮ ከዘጠኙ 8ቱ ኦሮሞ ነው ተብሎ ነው የሚወራ። የአድዋ ግን ባለቤቶች 8ቱ ኦሮሞዎች ናቸው ጦር መሪዎቹ። ያ ብቻ አይደለም። ከሀገሩ አልፎ ፓኪስታን በዓለም ደረጃ ሲዋጋ የነበረው አብዲሳ ኦሮሞ ነው። የአንድ ሰው እና የሁለት ሰው ስልጣን ማግኘት ኦሮሞ ነጻ እንደወጣ ያስቆጥራል አያስቆጥርም? እሱ ሌላ ነገር ነው የሚገኘው። ግን ምንድነው አሁን ያለው? 3 ነገሮች አሉ። 3 አመለካከቶች አሉ። 3ቱን ልተውና አንድ ነገር በእርግጠኝነት ምንድነው
ትላንት ኦሮሞን ሲንቁ የነበሩ ኃይላት ኦሮሞን አታለውና አስፈራርቶ ሊገዙ የነበሩ ኃይላት ከዓላማቸው ከቦታቸው እንዳይናቀሉ እንኳን ተነቃንቋል። እንዳይመለሱ ተደርጎ የተነቀነቀ ጥርስ ደግሞ ተመልሶ አይበላም። ስለዚህ ኦሮሞ ዛሬ ይሁን ነገ የሀገር ባለቤት የመብቱ ባለቤት ይሆናል። የሀገር ባለቤት መሆን ማለት አንደኛው ተቆጥ እንደ አፍሪካ ልጅ ፖርቱጋል ወጣች፣ ፈረንሳይ ከአፍሪካ ወጣ፣ እንግሊዝ ከአፍሪካ ወጣ። ጥቁር አምባገነን በአፍሪካኖች ያተጫነ አፍሪካኖች የሀገራቸው ባለቤት አይደሉም። እንደዛ አይነት አይደለም መሆን ያለበት። ዲሞክራት የህዝቦችን እኩልነትና ነጻነት የሚያከብር ስርዓት ሲመሰረት ግን እኮ አቶ ወልባና ቢያንስ የኦሮሞ መሪ ሁለቱም የክልሉም የፌዴራሉም መሪ የኦሮሞ ተወላጆች ናቸው ያሉት። ቢያንስ ለዘመናት የኦሮሞ ህዝብ ሲሞትለት የቋንቋ ባለቤትነትን የፌዴራል ቋንቋ የኦሮምኛ ቋንቋ የሥራ ቋንቋ እንዲሆን ሲታገል የነበረው ሌላ ህዝብን ሲጠይቅ የነበረው ለምሳሌ የሌላ ብሔር ስልጣን ላይ ያለውን እንዲያደርግልኝ ብሎ ሲጠይቅ ነበር። አሁን ቢያንስ ኦሮሞ ነው ያለውና የኦሮሞ ህዝብ እሱን መጠየቅ ነበረበት። ስልጣን ላይ ያሉት የኦሮሞ ልጆች ይሄንን መተግበር አይገባቸውም ነበር? ታዲያ ለኦሮሞ ህዝብ የኦሮሞ ህዝብ የታገለበትን ፍሬ ካላየ የኦሮሞ ህዝብ ለመሞትና ደሙን ለማፍሰስ ብቻ ነው የሚፈልገው ማለት ትርጉም የለሽ እኮ ነው ማለት እኮ ነው አይደለ? አሁን እኮ ለውጡን በሶስት ደረጃ ነው የምናየው ያልኩ ለዚህ እኮ ነው። አንዳንዱ እሱ መብቱ ስለተከበረለት እሱ ሲሰጥቶ ቦታ ላይ ስለደረሰ ጥያቄ ተመልሶልኛል ብሎ የሚያስብ ሊኖር ይችላል። አሁን ለምሳሌ ኦሮምኛ የፌዴራል ቋንቋ መሆን ብቻውን የኦሮሞ ህዝብ ጥያቄ አይመልስም። ዶክተር መረራ ጃልጋው ጥቅሳ ወይም አቶ ገላታ በሌንጆ የኦሮሚያ የኢትዮጵያ ጠቅላይ ሚኒስትር የኦሮሚያ ፕሬዝዳንት መሆናቸው ብቻ የኦሮሞን ጥያቄ መልስ አይሰጠው። ኦሮሞ በኦነግ ስለተዳደረ በኦፊቶ ስለተዳደረ በኦፒዲዮ ኢትዮጵያ ስለተመራች አይደለም የኦሮሞ ጥያቄ ተመልሷል የሚባለው። ይህ አንድ ህዝብ መብትና ጥቅም ምንድን ናቸው? የሀገሩ ባለቤት መሆን ማለት እኮ ይሄ ክልል ያንተ ነው ማለት አይደለም። ይሄ ክልል ያንተ ነው፣ ይሄ ክልል በአንተ ቋንቋ እውቅና እየተነገረ ፍርድ ቤት ሆነ ፍትህን የማታገኝ ከሆነ አንተ እየለፋ የአንተን ላብና የአንተን ድካም ሌላ ሰው የሚበላ ከሆነ ይሄ አንተ አይደለም። አንተ ቤት ሰርተህ ተከራዩ የቤት ባለቤት የሚሆን ከሆነ ካርታና ፕላን በአንተ መሆን ብቻ አንተን የቤት ባለቤት አድርግ። ስለዚህ ምንድን ነው የኦሮሞ ህዝብ የባለቤት ያደረገው የሚለው ነገር ይሄ አንዳ የምትለው ነገር ብዙ የኦሮሞ ጥያቄዎች አልተመለሰም ወይ መመለስ አልቻሉም ወይ አይገባቸውም ያልኩን እሱን እኮ አላልኩም። ለምን እዛጋ ትሄዳላችሁ? መጣ የተባለው ነው ከአዲስ አበባ ክልል አልወጣም፣ ወደ ኦሮሚያ አልሄድም፣ አልወረደም። ትናንት ለውጡን እናመጣለን ብሎ ዋጋ የከፈሉ ወጣቶች እንደሚገባ የለውጡ ተጠቃሚዎች አልሆኑም። ዛሬም ቀን ሰራተኞች ናቸው፣ ጎዳና አስተዳዳሪዎች ናቸው። ወንጀለኞች አንዳቸው ለህግ አልቀረቡም። ቅንጥብጣቢው ነው እንጂ የኦሮሞን መሬት አፈናቅሎ ሲሸጡ ሲያሸጡ የነበሩ ኦሮሞን ሲያስሩ ሲያሳስሩ ሲገሉ ሲያስገድሉ የነበሩ እነሱ ናቸው ዛሬም ተመልሶ አደባባዩ ላይ የሚፈነጩት እንጂ ለስርዓቱ መለወጥ ለለውጡ መምጣት ዋጋ የከፈሉ ወጣቶች ዛሬም የላባቸው ዋጋ ተጠቃሚዎች አይደለም። አንዱ ቦሌ ብዙ ባለቤት ነኝ ብሎ የሚፈክረው ሌላ ነው። ስለዚህ ያ ካየኸው ብዙ የሚሰሩ ነገሮች አሉ። ይሄ ደግሞ በአንድ ጊዜ አይመጣም። ሁሉንም በጊዜ እንዲያስገባለን ነው እየተባለ ያለው። መልካም። ለውጡን ከተጋረጠበት አደጋ ለመታደግ በሀቅ ለህዝባችን መብት መከበር ለሚታገሉ የኦሮሞ ፖለቲካ ድርጅቶች ከኦሮሞ ፌዴራሊስት ኮንግረስ ኦፍኮም የቀረበ ውይይት ጥሪ የሚል ነገር መጥቷል። ምንድነው የተጋረጠበት አደጋ? ኦብኮን የሚያሰጋው አደጋ ምን ይሆን? ምን ተፈጠረ? ኦብኮ ብቻ ሳይሆን ለለውጡ እንቅፋት የሆኑት ትላልቅ
ነገሮች አሉ። ለምሳሌ መንግስትን መስርተናል የሚሉ አራቱ ፓርቲዎች እውነተኛ አንድነት ያላቸው አይመስልም። አንዱ አንዱን እየተሳሳበ ነው። ኦፒዲዮና ኢህአዴን ህወሓትና ደቡብ ሁሉም የራሳቸው ወደ የራሳቸው እየሳቡ ነው እንጂ ህዝቡንና ስርዓቱን ተስማምተው በጋራ እየመሩ አይደለም። አንደኛው ወንጀለኞችን አቅፎ ይዛል፣ አንደኛው ለብቻው ነው የሚለው። ደቡብን ከወሰድከው በክልል በተለያዩ ምክንያት ችግር ውስጥ ገብቷል። ሁሉም ራሱን ለቤቱ ማደራጀትና የራሱን ጥቅም ለማስከበር ከመረጡ እንጂ በጋራ እየሰሩ አይደለም። አንድ ይሄን ነው። ሁለተኛ ከዚህ በፊት ታይቶ እንኳን የማይታወቅበት ቦታ የለም። ለምሳሌ ወሎን ውሰድ፣ ሰሜን ሸዋን ውሰድ፣ ምስራቅ ሸዋን፣ ሰሜን ሸዋን ውሰድ። የህዝቦች ግጭት እየበዛ ነው። ተጋጭተው የማያውቁ ህዝቦች፣ ተጋብተው ተዋልደው አብረው የሚኖሩ ህዝቦች እየተጋጩ ነው። ከቤት ንብረታቸው እየተፈናቀሉ ነው፣ እየሞቱ ነው። ይህንን ደግሞ ማስቆም አልተቻለም። ሁለተኛ ፓርቲዎች ይህንን አገር ዲሞክራት እናረጋለን ብለው የሚያስቡ ፓርቲዎች ተነጋግሮ የጋራ የሆነ ጤናማ የሆነ አጀንዳ የላቸው። የትኛውን በጋራ እንሰራለን፣ በየትኛው ላይ አንዳችን ከአንዳችን ጋር እንወዳደራለን የሚሉት ነገሮች በግልጽ የተቀመጠ የለም። ለምሳሌ ከኢትዮጵያን ምንም ብቻ የብሔር ፖለቲካን የሚጠሉ ሰዎች እነዚህ ብሔረሰቦች አገር ሊወስዱብን ብሎ ከኢህአዴግ በበለጠ ለራሳቸው ብሔር ለወገናቸው የሚታገሉትን አካላቶች እየፈሩ ነው። ብሔርተኞች ደግሞ የኑሮን ስርዓት ልካመጡብን ነው እየተባለ ከነበረው በላይ ወጣቱ ራሱን ወደ ብሔርተኝነት እየለወጠ ነው። ፖለቲካ መሆን የማይችል ነገሮችን ወደ ፖለቲካ እያመጡ ነው። ሌላው አሁን ምን ይሄ ለውጡ አካል ወደ ህብረተሰቡ ባለመውረዱ ህዝቡ ለውጡ እኛ ጋር አልደረሰም፣ ለውጡን አላየንም፣ የትናንቱ ከድር ነው ፊቱን ለውጦ እየገዛን ያለን እየተደበደን ያለን ከማለት የተነሳ ከለውጡ ጋር በአግባቡ የመቆም ሁኔታ አይታይም። እነዚህ ነገሮች ሲታዩ ችግሮች አሉ። እንደገና መንግስት ዛሬ ጠለብተኞችን ጡረታ አላወጣቸው። ምን ማለት ነው? ምን ማለት ነው? ምን ማለት ነው? ጡረተኞችን ቀለብተኞችን ጡረታ አላወጣም ማለት ምን ማለት ፈልገው ነው? ትናንት ተቃዋሚዎችን እንዲቃወሙ ተቀጥሮ በብሔሩ ደሞዝ እየተከፈላቸው በተቃዋሚ ስም ያቋቋማቸውን ፓርቲዎችን ዛሬም ጡረታ አላወጣቸው። በየመድረኩ እሱን ይዘራሉ። በተለይ የመታች አካሎቹ ዛሬም ከእውነተኛ የህዝብ ልጆች ጋር ከመስራት ይልቅ ከእነሱ ጋር መስራቱን ቀጥለዋል። ሌላው ገዢ ፓርቲ በተለይ በኦሮሚያ አካባቢ የሚታዩ በብዛት ከእውነተኛ የህዝብ ልጆች ጋር ከመስራት ይልቅ ትግልን ከብተው ራሳቸውን የሸጡትን አካላትን ለስልጣን ማብቃትና ተለውጫለሁ የማለት ወቅታዊ እድሳትን በራሱ ላይ ማምጣቱን ቀጥለዋል። ከዚህ በተጨማሪ ደግሞ ምንድነው በተቃዋሚዎች መካከልም ደግሞ በእውነት ላይ ተመስርቶ መነጋገር የለም። ለምሳሌ ኦሮሚያ ውስጥ ሶስት የሚዝብል የሆነ ኃይል ያላቸው አካላቶች አሉ። የኦሮሞ ብሔራዊ ኮንግረስ ከፖሊሲው አንጻር እስከዛሬ ድረስ ከህዝቡ ጋር ከከፈለው ዋጋ አንጻር ህዝቡ ለሱ ካለው አንጻር ስታየው የኦሮሞ ብሔራዊ ኮንግረስ አቅም ያለው ፓርቲ ነው። ትልቅ አስተዋጽኦ ማድረግ ይችላል። ሁለተኛ እዚህ ይህንን የህዝብን ጥያቄ ከመሰረት ከጥንት ጀምሮ አንስቶ ብዙ ዋጋ ከፍሎ ዛሬ አብዛኛው የኦሮሞ ህዝብ የሚደገፍ ብቻም ሳይሆን በሱ ስም የታጠቁና ጫካ ያሉ ከመንግስትም ጋር በየጊዜው እየተዋጉ ያሉ በየቦታው በእነሱ ስም አሁን ብዙ ቦታ ሰዎች መታሰር መሰቃየት ላይ እየደረሰ ያለ የኦሮሞ ነጻነት ግንባር አለ፣ የህዝብ ድጋፍ አለ፣ በስሙ የታጠቁ ሰራዊት አለ። እውነተኛ የኦሮሞን ህዝብ ጥያቄ ይዟል ብሎ ህዝቡ የሚደግፈው። ሶስተኛ ድጋፍ ይኑረው አይኑረው የስልጣኑ ኃይል አለ።
መከላከያ አለ፣ ገንዘብ አለ፣ ኦፊዶ ስልጣን ላይ አለ። ቢያንስ እነዚህ ሶስቱ እንኳን በአግባቡ ቁጭ ብለው እንዴት አድርገን ይህንን ስርዓት እናስቀጥል፣ እንዴት አድርገን በጋራ ምንድን ነው መስራት ያለብን የሚወዳደር የሚገባቸው ነጥቦችን በምን ላይ ነው ለይተው አላስቀመጡም። አንድ አመት ነው። በአንድ አመት ውስጥ አልፎ ከመገናኘት ውጭ በጋራ 1 2 3 ብለው ያስቀምጡት ነገር የለም። አንድ ጊዜ አቶ ለማ ፕሮፌሰር መረራና አቶ ዳውድ የተገኙበት የጋራ ስምምነት አድርገናል ነው መግለጫ ከሰጡ በኋላ ቀሩ። ጉዳዩን በበላይነት መምራት የነበረበት መንግስት ጉዳይ አልሰጠውም፣ ወደ ሌላ ስራ ገባ። ሁለተኛ በአንድ ሀገር ውስጥ 2 ታጣቂዎች መኖር የለባቸውም፣ ሰላም እናመጣለን ብለው ተስማምተናል አሉ። በቆረጣ የኦሮሞ ልጆች ወደ ትጥቅ ማስፈታትና የ84ቱን አይነት ውድቀት ለማምጣት ያሰበ የሚጥል ሸርጥ ውስጥ ደግሞ ያን ሳይሳካ ቀረ። እንደዚህ ኮንዲሽን ወጥተው ቢያንስ ዛሬ በህዝብ ዘንድ አብላጫ ድምፅ ያላቸው ፓርቲዎች ቁጭ ብለው መነጋገር፣ እነዚህ መንግስቱን ፕሮፌሰሮቹንና ቀለብተኞቹን ከፖለቲካው ማውጣት፣ እስከ መቼ በምርኩዝ የሚሄዱ ፓርቲዎች የፖለቲካ ፓርቲ ተብሎ እየተቆጠሩ 30 እና 40 ፓርቲ አለ እዚህ ሀገር፣ 300 ፓርቲ አለ እዚህ ሀገር ተብሎ እስከ መቼ ነው የሚነገረው? በዚህ ጉዳዮች ላይ አንዳችን ማታለሉን አቁመን ህዝብ ጋር እንነጋገር ነው፣ እርስ በራሳችን እንነጋገር ነው። ሁለቱም ወደ ህዝብ ታውጣ ነው። መልካም መግለጫውን አይቻለሁኝ። እንደው ፕሮፌሰር መረራ ጉዲና በተደጋጋሚ ባገኙት መድረክ የሚናገሩት 103 ፓርቲዎች አሉ ይሉናል። መንግስት የሚሰፍርላቸው ቀለብተኞችን ቢቀንስ እንደው ከ5 አንበልጥም የሚል ነገር ተናግረዋል። ሌላው ኮሎኔል ገመቹ አያና በግፍ ተስሮ በአሁኑ ወቅት ለፍርድ ቤት መቅረብ በ48 ሰዓት ውስጥ ፍርድ ቤት መቅረብ ሲገባው 48 ሰዓት አይደለም ወራቶችን አስቆጥሯል። ምን አይነት የፖለቲካ ትርፍ መንግስት እንደሚያገኝበት ባናውቅም በአሁኑ ወቅት በእስር ቤት እየተንገላታ ይገኛል። እንደው አቶ ወልባና ካነሱት ሌላው የኦፒዶን ነገር አነስተዋል። አሁን ኦዲፒ ብለዋል። ኦዲፒ ብዙ ጊዜ ብዙ ኦሮሞዎች የሚናገሩት ነገር አለ። ኦዲፒ ስም ቀየረ እንጂ የትናንትናው ኦፒዶ ነው አሁንም ያለው ይላሉ። መጀመሪያ እርሶ ሲገልጹ ወንጀለኞች በአሁኑ ወቅት እየተሾሙ እንዳሉም ገልጸዋል። እያየንም ያለነው አምቦ ላይ ወንጀል የሰራው ጅማ ሄዶ ይሾማል። አዲስ አበባ መሬት ሲቸበችብ የነበረው ወደ ከፍተኛ ማዕረግ ባለው ስልጣን ከፍ ተደርጎ ይሾማል። ኦፒዶ ወይም ኦዲፒ ልጆቹን እየጣለ አይደለም፣ ማር የተለወሰ መርዝ እየረጨብን ነው የሚሉ የኦሮሞ ልጆች አሉ። እንደ ድርጅቶት አቋም ኦፒዶ እውነት ከስም የዘለለ ራሱን አጽድቷል፣ ቀይሯል ማለት ይቻላል? ከኦሮሞ ልጆች ጋር ይስማማሉ በሚሉት የትናንትናው ኦፒዶ ነው ያለው? ለምን እዚህ ነው ወደ እሱ ትሄዳለህ? ይሄ እኮ ትልቅ ነው። የራስህን አካል ቆርጠ መጣል፣ አንተ ላይ ካንሰር የሆነብህን አካል ሌላውን አካል አበስብሶ የሚጥልህን አካል መቁረጥ መቻል ሌላ ነገር ነው። ቀለብተኞቹንና ደሞዝተኞቹን አላሰናበታቸውም እያልን እኮ ነው። በየመድረኩ እኮ ሂንዶሮ የፖለቲካ ፓርቲዎች አንድነት ምናምን ተብሎ የሄዱት ወይ ተማርከው ትናንት ስለራሳቸው በምግብ ተቃለው በጥቅም ተቃለው ወደ ፖለቲካ ፓርቲ ወደ ኢህአዴግ ደጋፊነት የገቡ ባለቆቻቸው የተፈበረኩ ጡረተኞችንና ቀለብተኞቻቸውን እንኳን አላሰናበቱም። የራሳቸውን ከእነሱ ጋር የትግል ጓደኞቻቸውን ቀርቶ ሳይሆን አጋዦቻቸውንም አላሰናበቱም። በዚህ ነው በኩል ተመጣ። ግን ደግሞ እኔ አንድ ነገር አምናለሁ። ኦፒዶ ያላት ሁለት አማራጭ ነው። እንደ ተገባው ቃል መሰረት ራሱን ቀይሮ ነቀርሳውን እየቆረጠ ከሶስት መርዝ የሆነውን
እየነቀለ እያወጣ ካልጣለ በስተቀር ትግሉን እዚህ ያደረሰው ኤሮም ይሁን ሰፊው የኢትዮጵያ ሕዝብ እሱንም ከነበሽታው ነቅሎ እንደምጥል ማወቅ አለበት። አመራሮቹ ይህን ካወቁ ጓደኞቻቸው ላይ ጨክነው ሁለት ነገር ማድረግ አለባቸው። አንደኛ ሌብነቱን፣ ሸፍጡን ማቆም አለባቸው። መግዛቱን፣ ማታለሉን፣ መዋሸቱን ማቆም አለባቸው። አዳራሽና ሚዲያ ላይ የሚናገሩት ሌላ፣ ወደ ህዝብ ሲወጡ የሚናገሩት ሌላ። ይህንን ማቆም አለባቸው። የሚሉትን ነገር መተግበር አለባቸው። አሁን አንተ ብዙ ጊዜ የሚታየው ይሄን ነው። እስር ቤት ሰው ሲገባ እስር ቤት ከመግባቱ በፊት ተገንባታለ ብዙ ሰዎች የሚያውቁት አንድና ሁለት ሰው ፊዘር የሆኑ ሰዎች ሲታሰር ነው ሰው የሚያውቁት። እኔ እኮ 92 ገበሬ ቤት ውስጥ ታስሬ ነበር። እንደኔ ገበሬ ቤት ውስጥ የታሰሩ ሰዎች የግለሰብ እስረኛ የሆኑ ሰዎች ስፍር ቁጥር የላቸውም። ዛሬ ምስሉ አልቆም እያልኩ እኮ ነው እዚህ ከጠቅላይ ሚኒስትሩ ጋር በደንብ ህዝብ እየተነጋገርን እያለ የምዕራብ ወለጋ ጽሕፈት ቤታችን ተዘርፎ ተሰብሮ አመራሮቻችን ተባረው የዞኑ ተጠሪ ያለ ምንም ምክንያት ምንም ነገር ሳይባል ሁለት ቀን ታስሮ ውጣ ብቻ ተባለ። በዚህ ምክንያት የታሰርከው የተወሰደባቸው መጽሐፍቶች፣ ዶክመንቶች እስካሁን ድረስ አልተመለሰም። ምን ሊፈልግ ነው? አሁን ተመለሰ ብቻ አይደለም፣ በየቦታው እስር አለ። እስር አይደለም እኮ ሞት በየቦታው አለ። የህዝብ መፈናቀል በየቦታው አለ። አሁን መንግስት ሲያቅ ነው ወንደ ላይ ሁለት አካላቶች ታጥቆ የመጣ አካል ህዝብ ላይ ሲገኝ እዚህ ምስራቅ ሸዋ ላይ እንደዚህ ሲሆን የሀረሩን ተመልከት፣ የቤንሻንጉልን ተመልከት፣ የደቡቡን ተመልከት። መንግስት እሺ ትናንት እሱ ሰዓት ከተፈጸመ ዛሬ ለምን እንዘወዙ አላስተካከለም? ይህን የሚያደርጉት አንደኛ ለውጡን ለመቀልበስ ፍላጎት ያላቸው የሚሰራገጡ የለውጡ ተቃዋሚዎች ናቸው። እነሱ ግን በጊዜ ሂደት እየተነቀሉ ይጣላሉ። ኦፒዶ ከእነሱ ጋር መነቀል የማይፈልግ ከሆነ ከእነሱና ከህዝብ መጥተው ከህዝብ ጋር ከቆመ ከህዝብ ጋር ይቀጥላል። ካልቆመ ግን ያው እድል ፈንታው የሌሎች ዕጣ ፈንታ ይደርሳል የሚል እምነት ነው ያለን። ከኮሎኔል ገመቹ ውጭ ብዙ ያልተነገረላቸው የት እንዳሉ የማይታወቁ ከእኛ ጋር እኮ ወደ 12 ዓመት ከሌ በፊት ገብታ ታስራ የነበረች የጊዜዋን በሙሉ በእስር ቤት የጨረሰችው ጉዳያቸው ድጋሜ ታስራ ዛሬ ቱታ አላድርገ አዳማ ያለት 20 ሺህ ብር ዋስ ተብላለች ተባለ። ማነች? ለቷን ዳጭ ምትባል ከዚህ በፊት 12 ዓመት ታስራ ተፈታች። አሁን ደግሞ ተመልሳ ታሰረችና አዳማ ነበረች። እሷና ከሷ ጋር የታሰሩ ብዙ ሰዎች ነበሩ። ለእያንዳንዱ ሰው 20 ሺህ ዋስ ተባለ። ለእያንዳንዱ ሰው 20 ሺህ ማስያዝ የሚችል ሰው ኃይል ዛሬ የለም ተብሎ በኋላ አሁን ይለቀቁ አይለቀቁ አብዴት የሆኑ ኢንፎርሜሽን የለም። ኮሎኔል ገመቹ ብቻ አይደለም ዛሬም እስር ቤት ብቻ ሳይሆን ሞትም አለ። አንተ ለምን እሱን ትላለህ? ቤታቸውን ገድሮ ትግሉን ያወጡ እኮ ቄሮ ዛሬም ተጠሰረ በሚመጥ አልወጡም። ከቤታቸው በፖለቲካ ምክንያት በአመለካከት ተባረው መጥተዋል። ቤተሰቦቻቸው በኢንቨስትመንት ምክንያት መሬት ንብረታቸው ከንብረታቸው ተነቅለዋል። እንዳይማሩ ተከልክሎ ወደ ትግል የገቡ በአባገዳዎች እኮ ተሰብስቦ ቆጦሎ የገቡትን ወጣቶች የደረሰባቸውን ታውቃለህ። ኖርማሊ ለውጦች አሉ የምትላቸው አሁን ሙሉ በሙሉ ችግሮች የሉም የምትለው ከሆነ ብዙ ችግሮች አሉ። ግን ከችግሮቹ በላይ ተስፋዎቹን እያለን ችግሮቹን እየፈታናቸው እንሄዳለን። እንደኛው ኮሎኔል ገመቹም ይሁን ወንድሙ ጓደኞቹ ይፈታሉ። ኢህአዴግ ኦፒዶ እነሱን ከፈታቸው ካልፈታቸው እንደጀመረው ቄሮና ፋኖ የኢትዮጵያ ሕዝብ ያስፈታቸዋል ብዬ አምናለሁ። እነሱም ተስፋ ማድረግ ያለባቸው ህዝባቸውን እንጂ አንድም ቡድን አይደለም። ይህም ብዙ የሚሰማቸው ለእነሱም ለቤተሰቦቻቸው
ይሄንን ተስፋቱ ህዝባችንና ያለማ ያዛችሁት ዓላማ እንጂ አንድ ቡድን አይደለም። እኛ የታገልለት ህወሓት አብሮ የታገላቸውን እኛ አሶሲዬሽን እኛ አገሩን አባራቸውን አጥሯቸዋል። ይሄ ያለ ነገር ነው። አብረን ያለን አካል እንኳን ጥቅም ሲመጣበት ሊክደን ይችላል። ስለዚህ የሆነደመጡ ብቻ አይደለም ብዙ እስረኞች አሉ። እነሱን ይፈታሉ ምን እንላለን። መልካም እንደው ለማጠናቀቅ ያህል እንደው በሰሞነኛ መነጋገሪያ የሆነው የኦሮሚያ ክልል ፕሬዝዳንት ሁለቱም ፕሬዝዳንቶች መነሳት ጉዳይ የኦሮሞ ህዝብን እያነጋገረ እያበሳጨም ይገኛል። የኢትዮጵያው ጠቅላይ ሚኒስትር ኦሮሞማን ሰቦኑማ ኦሮሞማን ለመስበር እነዚህ ሁለት ወጣት አመራሮችን ሆም ብሎ አንስቷል የሚል ነገር ነው። የአቶ ለማ መገርሳ ወደ መከላከያ መግባት አቶ ለማ መገርሳ ሰቦና ስለሆኑ ኦሮሞማን እንደ የፌደራል መንግስት ጣልቃ እየገባ ሰቦኑማን ለመስበር የሚያደርግበት ዘዴ ነው የሚሉ ነገር አለ። እንደርሶ ድርጅት እንደ የድርጅቶች አቋም በዚህ ላይ ምን ይላል? እውነት ሰቦኑማን የኢትዮጵያ መንግስት ለመስበር የሚያደርገው ነው? ሁለቱም ጠይባና አቶ ለማ መገርሳ የኦሮሚያ ፕሬዝዳንት በሆኑበት ሰዓት የኦሮሞ ህዝብ እውነት ሰቦኑማ አብቦ ነበረ? ምንድነው ቤኔፊቱስ? ለምንስ አስፈለገ? ኦፒዶ ላለፉት 1 አመታት ሰዎች ካንዱ ወደ አንዱ በማሽከርከር ነው ጊዜውን እየፈጀ ያለውና እውነት ይሄ ወዴት ያስኬዳል? ሁለት ነገሮችን ሰዎች ስላነሱ ብቻ ሳይሆን እኔ አንዳንድ ጊዜ እናንተ የሚዲያ ሰዎች በተለይ ራሳቸው እንዳው መቅረፍ የሚችሉትን ነገር ወደኛ ወደ ፖለቲከኞች ስታመጡ ይገርምኛል። አንዳንድ ጊዜ ምንድን ነው ኢትዮጵያ ውስጥ ያሉ ብዙ ፓርቲዎች፣ ጋዜጠኞች፣ መቶ ምናምን ፖለቲካ ፓርቲዎች አሉ ምናምን እያሉ አብሯቸው የሚያዩት ቀለብተኞችና ጡረተኞች እያሉ የሚወራውን ቁጥር ያቀርባሉ። ልክ በተመሳሳይ ሁኔታ የኦሮሞ ሰቦኑማ ኦሮሞ በአቶ ለማና በኦፒዲዮ የተመሰረተ አይደለም። በመጀመሪያ ወደዛ ከማለፌ በፊት ኦፒዲዮ አሁን ይሄን ሀገር እየመራ ያለው ኦፒዲዮ ነው። ኦፒዲዮ የፈለገውን ሰው የመሸር መብት የእሱ ነው። ግን በሹመቱና በሽረቱ ምክንያት የሚመጣበት ዕዳን ደግሞ የመቀበል ግዴታ አለበት። ኦቦ ለማ ህዝብ ስለተወደደ ከዛ አንስቶ ከሆነ በኦቦ ለማ ቦታ የሚያመጡት ሰው ከኦቦ ለማ የተሻለ በህዝብ ዘንድ ተቀባይነት ከሌለው ኦፒዲዮ እየከሰረ ነው። ይሄ የኦፒዲዮ የቤት ስራ እንጂ የእኛ መሆን የለበትም። እኛ ማድረግ ያለብን የመጣው ሰው ለኦሮሞ ህዝብ የተሻለ የሚሰራ ነው፣ የሚሰራ አይደለም። የሚሰራ ከሆነ እንደግፈዋለን፣ እናበረታታዋለን። የማይሰራ ከሆነ ለምን ኦቦ ዳውድን ወስደው እዛ አያስቀምጡትም? ለምን ዶክተር መረራን ወስደው እዛ አያስቀምጡትም? ጅዋርን ለምን አያስቀምጡትም? ለኦሮሞ ህዝብ የማይሰራ ከሆነ አይጠቅማቸውም። ይሄንን እንላለን። ሁለተኛውና መታወቅ ያለበት ነገር የኦሮሞ ሰቦኑማ ኦሮሞ ዛሬ አይደለም። እኛ ያልመደሳ በይ ጀማሪዎቹ 9 በአንድ ጉድጓድ ሲቆጠሩ አብሮ አልተቀበረም። ልክ እንደ ኢየሱስ ክርስቶስ እነሱ ለዚህ ህዝብ መስዋዕት ሲሆኑ እነሱ የተነሱለት ዓላማ እያበለ ይህንን አገር አጥለቀለቀው እንጂ የኦቦ ለማ ከዛ መነሳትና እዛ መሆን ከኦሮሞ ሰቦኑማ ጋር አይገናኝም። አስቦት ከሆነ ተሳስተዋል። ሌላ ሁለተኛ ነገር ማየት ያለበት መቀበል ያለብን ማለት ነው። እኔም ፕሮፌሰር መረራ፣ ኦቦ ዳውድ፣ ኦቦ ለማ፣ ኦቦ አብይ እኛ አይደለንም። ኦሮሞና ሰቦኑማ የሚጨመር ነው። ኦሮሞ ህዝብ የኦሮሞ ህዝብ ትግል ነው። እኛንም ታጋዮች ሰቦናዎች ያደረገን የህዝባችን ትግል ነው። እኛ ከህዝቡ ወረስን እንጂ ለህዝቡ ያወረስነው ነገር የለም።
እኔ እኮ ከዚህ በፊት ከነበሩ ሰዎች ላይ ኦፒዲዮን እኮ ወደ ኦሮሞ የቀለቀለው የዚያር አመራር ወይም ደግሞ ከኛ እየተረከበ የቄሮ ትውልድ ነው። እኛ እያተረከብነው እኛ ከኦነግ ተረከብ የራሳችን ስራ ሰርተን ስንጨርስ ደግሞ ቄሮ ከኛ ተረከበ። ቄሮ ነው ኦፒዲዮንም የኦሮሞ ድርጅት ያደረጋቸው እንጂ እነሱ እኮ ትላንት ያንን ትግል ሲቃወሙ የነበሩ ናቸው። ስለዚህ የእሱን መነሳት የኦሮሞ ሰቦኑን ለማዳከም ይሰራል የሚለው ነገር ብዙም የማያስኬድ ነገር ነው። ምናልባት ፖለቲካ ያልገባቸው ሰዎች ወር ደግሞ የኦሮሞ ልጅ ሌላ ስራ ለመስጠት መልካም የደረሰበትን አሁን ያለበትን የሊቃ ደረጃ ያልተረዱ ሰዎች የሚያቀርቡ ታልካሻ ሀሳብ ነው ብዬ ነው የምገምተው። መልካም አቶ ወልደማንና ይቀጥሉሽ እያጠናቀቁልኝ የራሳቸውን አመራር የመሾምና የመሻር መብት የነሱ ነው። ግን ማወቅ ያለባቸው ኦፕሬሽናል ከኦቦ ለማ የተሻለ ነገር ለኦሮሞ እስካልሰሩ ድረስ ኦፒዲዮን ከህዝብ ውስጥ ከመንቀል ውጭ ሌላ ስራ አያደርግም። አንዳንድ ጊዜ በዚህ አጋጣሚ እንደውም ቢሮ የሚቀላለፍ ከጓደኞቻችን ጋር ሲሰጣ የሚቀላለፍ ነገር አለ። አብዛኛው የኦፒዲዮ አመራር በኦፒዲዮ እየሰራ እየመሰለው በኦፒዲዮ ላይ ይሰራል። ምንም እኮ ኢትዮጵያን የገነባው ኦሮሞን ይዞ ነው። ኦሮሞን ገሎ ኦሮሞን አስሮ ኦሮሞን አታለ ኦሮሞን ይዞ ነው። እነሱ ግን የኦሮሞን በቃ እቤት ረስቶ እቤት ከቤቱ ገዝቶ ሌላ ሰው ፍለጋ ነው፣ ሌላ ገቤ ፍለጋ ነው የሚዞሩ። ስለዚህ ይህን ይተውና ወደ ቤታቸው ጠንካራ የህዝብ ልጅ የሆነውን ሰው በኦሮሚያ እየሾሙ የኦሮሞ ህዝብ ጥያቄ እየመለሱ ኢትዮጵያን መድረስ ይችላሉ የሚል እምነት ነው ያለን። ከዚህ ጋር አያይዘው አቶ ወልባና አጠር አድርገው ካለኝ ሰዓት አንጻር በተለይ የአንድነት ኃይሎች የፌዴራሊዝም ወይም የብሔር ለምሳሌ የብሔር ፖለቲካ ኢትዮጵያዊነትን ያፈርሳል፣ አደጋ አለው፣ ኢትዮጵያን ይበትናል፣ እርስ በራሳችን እንድንገዳደል እንደ ሩዋንዳና እንደ ቱሲ ያደርገናል የሚሉ ነገር አለ። የኢትዮጵያው ጠቅላይ ሚኒስትርም ሲናገሩ ክልል ፌዴራሊዝምን ወደፊት በስምምነት ሊያፈርሱት እንደሚችል ሊቀየር እንደሚችል ገልጸዋል። አንዳንድ የኦሮሞ ባለስልጣናቶችን ደግሞ ሲናገሩ ይሄ ድንበር ወይም ክልል የሚባለው ነገር ዝም ብሎ እንደሆነ የኦሮሚያ ፕሬዝዳንትም ሲናገሩ ሰምተናልና እውነት ፌዴራሊዝም ለዛች ሀገር አፍራሽ ነው? የብሔር ቋንቋ የብሔር ፖለቲካስ በህግ እንዲታገድላቸው የሚፈልጉት የዚህ አንድነት ኃይሎች እስከምን ድረስ ያስኬዳቸዋል? እውነት የብሔር ፖለቲካ አደጋ አለው? ባጭሩ በአንድ ጊዜ ነው አቱ ላይ የቆሰለ ሰው የጣቱን ቁስል መጀመሪያ ካልታከመና ምንም አታመጣም ብሎ ስለሌላ ሰውነቱ የሚጨነቅ ከሆነ አቱ ቁስሉን የሰፋች ላይ አበስ ሰው ትጥለዋለች። ይህ የብሔር ፖለቲካን አሁን የፌዴራሊዝም የፈጠረው የሀረግም አይደለም፣ እነግም አይደለም፣ ኦፒዲዮም አይደለም። ይህን መብት ያላከበሩ የቀድሞ ስርዓትና የቀድሞ ስርዓት ነው። የቀድሞ አሁን ያለውን እውነት መሬት ላይ ያለውን ተቀብለ እሱን እያከምክ ወደ ቀድሞ መመለስ ካልፈለክ በስተቀር ኢማም ይሄን ተፈልግልህ አለው ይሄን አላክመን የምትል ከሆነ እኔ እነሱ አንድ ያላስተዋሉት ነገር አለ። በራሳቸው አያቶችና ቅድመ አያቶች በህዝብ መካከል የገነቡት ድንበር አልፈረሰም። እነሱን የሚያስቀምጣቸው የመሬት ድንበር ነው። የመሬት ድንበር ነው እነሱን የሚያስቀምጣቸው። በህዝብ ውስጥ የገነቡት በህዝብ መካከል የገነቡት ስም ሰው ህዝብን ማንነቱን እስከ መናቅ ቋንቋውን፣ ባህሉን፣ ሃይማኖቱን የአገር ባለቤትነቱን እስከ መናቅ አንዳንዶቹ በዘመድናትን የሰማሁን ነገሮች ለመስማቱ ይከፋል። ስለዚህ አሁን የሚሻላቸው እነሱም እኔ ስጋት የለብኝም። እነሱ እንደሚሉት ኦሮሞ እስካለ ድረስ ኦሮሚያ እስካለች ድረስ የኦሮሞ ብሔርተኞች እስካለ ድረስ ኢትዮጵያ አትፈርስም። ኢትዮጵያን ዋጋ ከፍሎ እዚህ ያደረሱት አያቶቻችን ናቸው፣ አባቶቻችን ናቸው። አድዋ ሄዶ የሞቱት
አብዛኛው የኦሮሞ ኢሊቶች ናቸው። ይህንን አባቶቻችን የገነባውን አገር ዝም ብለን ሜዳ ላይ አንበትንም። አይደለም በእኩልነት መኖር አንፈልግም የሚሉ ካሉ ደግሞ የራሳቸውን እድል በራሳቸው የመወሰን መብት ኢህአዴግ አስቀምጦላቸዋል። ያንን መጠቀም ይችላሉ። ኢትዮጵያ ግን የሚበትናት አሁን ያለው የመሬት ድንበር ሳይሆን እነሱ በህዝብ ዘንድ የቀበሩት የማንነት ድንበር ነው። ክርስትና እስከ ማንሳት ኦሮሞ ብሎ እስካለመጥራት እኛ እኮ ትምህርት ቤት ስንገባ ስማችንን ወደን ሳይሆን ተገደን እንድንቀይር ተደርጓል። ስለዚህ ይህንን ነገር ማምጣት የሚፈልግ ካለ እዛው በቤቱ ተሸክሞት ይኖራል። ግን ኦሮሞን እንደ ኦሮሞነቱ፣ ሶማሌን እንደ ሶማሌነቱ፣ አፋርን እንደ አፋርነቱ ተቀብሎ አብረን እንቀጥላለን የሚል ካለ ይቀጥላል። ግን ኢትዮጵያን ማፍረስ የሚጀምረው ከኦሮሞ እንደማይሆን እርግጠኛ ሆኜ እነግርሃለሁ ማለት ፈልጋለሁ። አመሰግናለሁ። አቶ ኦልባና ሌሊሳ ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ በዝግጅት ክፍሉና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። በመጨረሻ ቀረ የሚሉት ለህዝቦት ማስተላለፍ የሚፈልጉት ነገር ካለ በሁለት ደቂቃ ውስጥ ያጠናቁልኝ። እኔ ጨርሻለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ በድጋሚ እንገናኛለን። እጅግ አመሰግናለሁ። የቀረው ነገር ካለ ለኢትዮጵያ ለኦሮሞ ለሁሉም ኢሊቶች አንድ ነገር አለ። የኢትዮጵያ ህዝብ ትግል አንደኛውን ምዕራፍ ጨርሷል። ሁሉ ጊዜ የኢትዮጵያ ህዝብ ትግል ምዕራፍ አንድ ጨርስና ምዕራፍ ሁለት ላይ ይሰናከላል። ምዕራፍ አንድ ማለት ምንድን ነው? አምባገነኖችን የማንበርከክ የመገልበጥ የማፍረስ ነው። እኛ አምባገነንነትን ተቃውመናል፣ አፍርሰናል፣ እጁን እንዲሰጥ አድርገናል። አሁን በፈረሰው አምባገነን ስርዓት ላይ ህዝባዊ ስርዓት፣ ህዝባዊ መንግስት ማስገባት አለበት። አሁን ታጋይ ብቻ ሳይሆን የሚያስፈልገው ሙያተኞች ያስፈልጋል፣ ልምድ ያላቸው ሰዎች ያስፈልጋል። ስለዚህ የኢትዮጵያ ምሁራኖች ወደ ስርዓቱ ተቀላቅለው ተቃዋሚንም ይሁን መንግስትንም ይሁን ገብተው ስርዓቱን አዲስ ስርዓት በመገንባቱ ላይ የበኩላቸውን አስተዋጽኦ እንዲያደርጉ እለምናለሁ። ሌላው ሁለት ነገሮች ላይ አሁንም ትኩረት እንድናደርግ እፈልጋለሁ። የኢትዮጵያ ህዝብ ጥንቃቄ ማድረግ አለበት። ለሆዳቸውና ለጥቅማቸው ወጥተው ዛሬ ከሚጨፍሩት ጋር እውነተኛ ታጋዮች ልጆቹን መደመር የለባቸው። ማን ነው ለዚህ አገር ዋጋ የከፈለ በታማኝነት ይህን ግን ወደፊት ማስቀጠል የሚችል? ልክ ዶክተር መረራ እንዳለ 5 እና 6 ፓርቲ አይሆንም። ሌላው የጨረባ ተስካር ኢህአዴግ ያሰባሰባቸው ነው። ኢህአዴግ እነዚህን ሰዎች ጡረታ እንዲያወጣቸው ህዝቡ በእነሱ ላይ ተጽዕኖ ማድረግ አለበት። ኢህአዴግን ይሄ አይቶ ከእነሱ ጋር የጀመረውን ቀልድ አቁሞ ከእውነተኛ የህዝብ ልጆች ጋር ትግል እንዲጀምር አደራ እላለሁ። በመጨረሻ እባካችሁ በኦሮምኛ ምንድን ነው የሚባለው? ምርገ ወሳሙ ይባላል። ሁላችንም ይሄ ስርዓት እንዲለወጥ ይሄ ለውጥ እንዲመጣ የምንችለውን ያህል ዋጋ ከፍለናል። በተቃራኒም በኩል ቆመን በትግሉም ሳይድ ቆመን የክሌ ነው ያመጣ፣ ስለዚህ የክሌ ትልቅ ድርሻ ማግኘት አለበት ሳይሆን ያለፈውን ነገር ትተን የተሻለ ስርዓት ለማምጣት የሚተባበር፣ የሚነጋገር፣ የሚተማመን በጋራ መስራት ያለብን ነገሮችን የጋራ አጀንዳችን የሚቅረን የሚወዳደራቸው እንድንለያያቸው የምንችላቸውን ነገሮችን ለብቻ እናስቀምጥ። በተለይ ምሁራኖቻችን ዛሬ እስር ህይወት የሚያስከፍል ነገር እስከሌለ ድረስ ወደ አደባባይ ወጣችሁ ይሄ የጋራችሁ ነው፣ ይሄን በጋራ ገንቡ፣ እዚህ ላይ ደግሞ ልትወዳደሩ ትችላላችሁ ብላችሁ የጋራ አጀንዳ ቆማ አጀንዳ የሆነ ለዚህ ስርዓት እንድትቀርጹ አደራ እላለሁ።
አቶ ወልባና አመሰግናለሁኝ እግዚአብሔር ይስጥልኝ በሌላ ጊዜ ደግመን እንገናኛለን መልካም ጊዜ እመኝሎታለሁ ተወዳጁ ድምጻዊ ጫላ ቡልቶም አየር ላይ ያለ እግዚአብሔር ይስጥልኝ አቶ ወልባና እግዚአብሔር ይስጥልኝ ደህና ይዋሉ እግዚአብሔር ይስጥልኝ አመሰግናለሁ ዋጋ ከፍላችሁ ለዚህ ነጻነት ያበቃችሁ ሁላችሁም እግዚአብሔር ይስጥልኝ እናመሰግናለን ልክ ዋጋ ከፍላችሁ ልጆቻችሁን ህይወታችሁን ዳሎቻችሁን ይቶቻችሁን ከፍላችሁ ነጻ እንዳወጣችሁ አሁንም ደግሞ ዋጋ ከፍላችሁ ስርዓታችሁን እንድትገነቡ አደራላለሁ እጅግ አመሰግናለሁ እግዚአብሔር ይባርካችሁ ተባረኩልኝ መልካም ዓመት ያለው አመሰግናለሁ ባባይ
የተከበራችሁ አድማጮቻችን ያለንን ፕሮግራም ወደ እናንተ አድርሰን የቀረን የስንበት ዜማ ይሆናል። እስካሁን ድረስ ስናስተናግዳችሁ የነበርነው በመስተንግዶ እኔ ዮባይሳ፣ በፕሮግራም በመምራት በሪ ያለሙ፣ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። መልካም የፋሲካ በዓል ይሁንላችሁ እያል እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ተወዳጁ ድምፃዊ ኦሮሚያ ቀመር ዩሱፍ አየር ላይ አለ። ባባይ Rabbi wajin, so ma fi
ስትይፈና ممكن قاركينا جرسة برمتها يميتوا وانفتوا عينا بننسى ما لي المنها ما لي المرمو بننسى كرنيتو نجري النساء ممكن قاركينا النساء بشالكين كيناتو نجريا النساء لقى أواسكوتاتو نجريا النساء إيه ورقيناتو نجريا النساء إلو أبابوراتو نجريا النساء باليغو باقياتو نجريا النساء Nessa